ይላል ጽሁፉ። ዋና ዋናዎቹን የአጉስጢኖስ ጽሁፎች ከካልቪን አስተምሮ ታሪካዊ መግለጫዎች በተለይም ፕሪዴስቲኔሽን ኢን አሜሪካ በተሰኘው መጽሐፍ ውስጥ ከተመዘገቡት ጋር ጎን ለጎን ስናስቀምጥ ልዩነቶች ችላ ልንለው የማይቻለን ሁሉ እናገኘዋለን። ልዩነቶች ችላ ልንለው የማይቻለን ሆኖ እናገኘዋለን። ልዩነቶች ምን? ይቅርታ አድርግልኝ። ችላ ማለት ልዩነት አለው ማለት ነው። እሺ ፕሪዴስቲኔሽን ስለ ጸጋ ግሬስ እና ስለ መዳን ሳልቬሽን ይናገራሉ። ነገር ግን የሚያስተላልፉት መልእክት ፍጹም የተለያየ ነው። ምን አደከማችሁ ባጭሩ ፍየል ወዲህ ከዝምዝም ወዲያ ያበሉት እና የዚህ እውነተኛ መለያ መስመር በሁለት ጥያቄዎች ውስጥ እናገኘዋለን። እግዚአብሔር ሰውን ወደ ኩነኔ የሚመራውን ክፋት ይፈጥራልን? እና ጸጋ ሲመጣ የሰው ፈቃድስ ምን ይሆናል? ይጠፋል ወይስ ይፈወሳል? እነዚህ ነጥቦች ግልጽ ከሆኑ በኋላ አጉስጢኖስ እና ካልቪን በክርስትና አስተምሮ ካርታ ላይ በተቃራኒ ጎራዎች ላይ ላይገናኙ ይቆማሉ። አጉስጢኖስ አስቀድሞ መወሰን ማለት እግዚአብሔር ጸጋን ማዘጋጀቱ እንጂ ኃጢአትን መፍጠሩ አይደለም። በአጉስጢኖስ የራሱ ጽሑፎች ውስጥ አስቀድሞ መወሰን ማለት የእግዚአብሔር ስጦታዎችን ማዘጋጀት ብቻ ነው፣ ከዚህ በላይም የለም። ከዚህ በታች እንዲሁ ለእርሱ አስቀድሞ መወሰን ማለት እግዚአብሔር የተመረጡትን የሚድኑትን በረከቶች ማመቻቸት ማለት ነው። ኃጢአታቸውን መቅረጽ፣ ወደ ጥፋት መግፋት ወይም ኩነኔያቸውን አስቀድሞ መወሰን ማለት አይደለም። አጉስጢኖስ አስቀድሞ መወሰንን ከምሕረት ጋር አጣብቆ ስለሚያያይዘው በአንድ የማይረሳ ሁለት መስመር ጽሑፍ ውስጥ እንዲህ ሲል ይገልጸዋል። This is predestination of the saints, nothing else, to wit, the foreknowledge and preparation of God's kindness, whereby they are most certainly delivered, whoever they are that are delivered. ይሄኛው አንደኛው ሳይቴሽን አይደለም፣ መጨረሻ ላይ ሄጄ ሊው ፎትኖቱን አሁን እኮ አንተ አሁን እያነበብክልን ያለው ከቻፕተር 35 ላይ ሰውየው አውጥቶ እየተናገረ ያለውን ወይም ደግሞ ይሄ ኤግዛክት ሳይቴሽን ምናምን ሆኖ ራሱ አይደለም እኮ አውግስቲን ስለ ፕሪዴስቲኔሽን ሲናገር እዚህ ቻፕተር 35 ላይ እንዲህ ይላል። ስለ ቅድመ ውሳኔ ትምህርቱ፣ ስለ ነጻ ፈቃድ ትምህርቱ እንዲህ የሚል ነገር አለው ብሎ እየተናገረ አይደለም። ዝም ብለህ አሁን አንተ እያደረክ ያለው ምንድነው? ቆይ አንዴ አላስጨረስከኝም። የሚተችበት ቦታ አለ፣ የምንቀበለውን የሚያስቀምጥበት ቦታ አይደለም። ቆይ አንዴ እያደረክ ያለው አንተ ምን መሰለህ? አውግስቲን ኦን ዘ ፕሪዴስቲኔሽን ኦፍ ዘ ሴንትስ አልክ። እሺ ቡክቱ አልከኝ። እሺ ቻፕተር 35 አልከኝ። እሺ ከዛን ሂድ እስቲ ቀጥል ስል ሌላ እዚህ ላይ የሌለ ነገር ነው አሁን አንተ እያወራህ ያለው። እዚህ ላይ ሽታው የለም ሌላ ነገር ነው እያወራህ ያለው። ስለዛ አሁን እዚህ የጠቀስከው ምን እንዳለ ነገር ሳመጣው የአጉስጢኖስን ኤግዛክት እንደዚህ ያወጣን ለማየት አይደለም ያመጣሁት። ኖ ችግር የለውም። እሱንማ አሁን ያመጣሁበትም እኛ የምንቀበለውና ማንቀበለውን አለ አይደለም። እኔ እንደዛ አይደለም ያለው ልጅ አለ ከሱ እኔ ግን እሱን አይደለም አይጠየቁ። እናንተ ከአጉስጢን የምትቀበሉት የትኛውን ነው? ከአጉስጢን የማትቀበሉት የትኛውን ነው እኮ አይደለም እኮ። እኔ እሱን መች ጠይቄ አሁን እሱ አቮይዲንግ ዘ ኢሹ ይባላል። የተነሳንበትን ርዕሱን ለቆ ሌላ ርዕስ ማስጀመር ነው እሱ። አሁን እሱኛውን ርዕስ መቀጠል ይቻላል። በነገራችን ላይ እናንተ ትቀጠላላችሁ፣ እኔ ወደ ስራ ይመለሳለሁ። እኔ አሁን እዚህ እስካለው ድረስ ግን የጠየቅኩ ምንድነው አውግስቲን ምንድነው ይሄ የፕሪዴስቲኔሽን ትምህርቱ የቅድመ ውሳኔ ትምህርቱ ከሉተራን ምናምን የራቀ አይደለም ነው የኔ ሐሳብ። እኔ እስካየሁት ከሉተራን የራቀ አይደለም። በተለይ ያሻሻሉ ላይ ማለት ነው። ራሱን አረኒ ከዚህ በፊት ተሳስቼ ነበረ ብሎ ከተናገረበት ጊዜ በኋላ የአውግስቲን የቅድመ ውሳኔ ትምህርቱ ከነ ሉተር ምናምን ይሄ ከቦንዴጅ ኦፍ ደቪል ከሚመስል ከዛ ተመጣጣችሁ ከነዚህ ነገር ብዙ የራቀ አይደለም። አሁን የራቀ ነው የሱ የቅድመ ውሳኔ ትምህርቱ እንደነ ሉተር ወይም ደግሞ እንደነ ጆን ካልቪን አይደለም። አክቹአሊ የሉተራን ካልቪኒስቶቹም በተወሰነ መልኩ ልዩነት አለው፣ ያው ደብል እና ሲንግል በሚለው ማለት ነው። ግን እንደው ዋና ሐሳቡ ግን ከነሱ ጋር የተለያየ ነው የምትለኝ ከሆነ ሰውየው የጠቀሰውን ጥቅስ ይዘኸውናና እዛ ጥቅስ ላይ ምን አለ እስቲ ሪፍሌክሽኑን ስጠን ነው እያልኩ ያለሁት። አሁን ያመጣኸውንም ልጅ ቢሆን ይሄ ጻፈ ያልከውን ወንድም እሱ በምን መልኩ ሪፍሌክት አደረገ? እዚህ አሁን ቻፕተር 35 ላይ እንዴት ነው እስቲ ሪፍሌክሽኑ? ቻፕተር 35 ላይ ብቻ ከሌለው ግን ምኑ ጠቀስከው? እዚህ ቻፕተር 35 ለምን መሰለህ ልጁ የጻፈው ይኸውልህ ላይክ ኢትስ ቢን ላይክ 2 ዊክስ ምናምን ነው። ካነበብኩትም እንደዛ ነው። የዛን ጊዜ ያነበብኩትን አሁን ላይ አስታውሼ ሁሉን ነገር እንደዚህ እንካችሁ ልላችሁ አልችልም።
ስለዛ በቃ ይኸውልህ እንትን አድርገው ጁሲ በቃ ተዘጋጅበትና አሁን ለጠየቅኩ ጥያቄ ያኔ እንትን ብል። ይሄ አሁን ላልከው ግን የካቶሊክ ቤተክርስቲያን የአውግስቲንን ይህንን ትቀበላለች ይህንን አትቀበልም የሚለውን ግን እሱን ደግሞ እንትና ምንድን ነው እሱን አውሩበት። እኔ ለጠየቅኩ ግን አሁን ላይ ላይ ስለ ነፃ ፈቃድ ይሄ ምንድነው ያለ ትብብር አያድንህም ብሎ የሚለውን ሳይቴሽኑን ብለህ ነበር። እሱን ፈልጋለሁ። አይ ዶንት ሃቭ ኢት ምንም እዚህ ላይም እሱን ማለት ነው እንደዛ የሚል ነገር አውግስቲን ተናግሮ አያውቅም አላልኩም። በነገራችን ላይ ልብ በሉ አውቃለሁ። እንደዛ ፒላጂስ ነው ወይ ያለው? ፒላጂስም አይደለም ያልኩት እና አፍተር ዲስ ወርክ ከየትኛው ፕሪደስቲኔሽን ኦፍ ደ ሴንስ ከሚለው ስራው በኋላ ምክንያቱም አውግስቲን በዚህ ስራው ላይ ራሱ ግለሰቡ ራሱ አውግስቲን ራሱ በአንደበቱ ማለት ነው ኧረ እኔ ተሳስቼ ነበረ ካለ በቃ አለ ነው። ምንም ማድረግ አንችልም። ተሳስተ ነበረ በቃ ከተሳሳትክ እንግዲህ ራስህ ካመንክ ራስህ ኮንፌስ ካደረግ ለአንተ ጥብቅና ልንቆምልህ አንችልም ነው የምንለው። አንተ ደግሞ አይ ከዚህ እንደዚህ በግልጽ አውግስቲን አይ እንደው እንዲህ ብሎ ቢናገርም አየህ ጆሲ እንዲህ ብሎ ቢናገርም ግን ከዛ በኋላ ደግሞ ሰማው የተወሰነ ደግሞ ቀይሮታል የሚባል ነገር ካለ ከዚህ ስራው በኋላ የተሰራ ስራ ፈልገ ለማምጣት ሞክር። የመጀመሪያዎቹን ጽሁፎች ወይም ደግሞ በሌላ ከ428 እና ከ429 ዓመተ ምህረት በኋላ የተጻፈ ማለት ነው የምታመጣው። ፈልጋለሁ ሳይቴሽኑን ይዤ እመጣለሁ። እሱም ችግር የለም። ግን መጀመሪያም ላይ ይሄ ተሳስቻለሁ ብሎ ያለበት ፖይንት ላይ ኤክስትሪም ከሄደባቸው ውጪ ተሳስቷል ብዬ አላምንም። እኔ ዲቫይን ሲምፕል ኖሌጅ ያለው ነው ብዬ የማምነው። ፖሲቢሊቲ እየሰራ እግዚአብሔር ጸጋን ይሰጣል ብዬ አላምንም። እስቲ እንዴት ማለት እግዚአብሔር ሲያውቅ አስቀድሞ ነው የሚያውቀው እንጂ እግዚአብሔር ሲያውቅ ከሌ ጸጋ ቢሰጠው እንደዚህ ሊያደርግ ስለሚችል ለሱ ጸጋ ልስጠው፣ ለዛኛው ግን ቢቀበል ፍሬያማ ስለሚያደርግ ለሱ ልስጠው እያለ ለእያንዳንዱ ሰው ፖሲቢሊቲ ትሪ ኦፍ ኖሌጅ እየሰራ አይደለም እግዚአብሔር የሚያውቀው። እንደዛ አይደለም። አውግስቲን ሲጀመር የበፊት ትምህርቱም አሁን እንዳልከው አይደለም። ተሳስቻለሁ ያለው እኮ እንደሱ የበፊት ትምህርቱ እንደዛ ነበረው አይደለም። የበፊት ትምህርቱ እንደሚያምኑ አይደለም። አየህ፣ የበፊት ትምህርቱ እግዚአብሔር አስቀድሞ እንደሚያምኑ የሚያውቁትን ማለት እንደሚያምኑ ያወቃቸውን ጸጋ ይሰጣቸዋል። እሱ ማለት አይደለም። ምን አልከኝ ወንድሜ? አሁን ያልኩት እኮ እሱ ማለት ነው። አይደለም ልልህ እኮ ነው። አየህ፣ አላስጨረስም። መሀል ላይ ገባህብኝ። እንደዛ እያለ አይደለም ልልህ ስል አይደለም ሳልል በፊት መሀል ላይ ገባህ። አንዴ ቆይ ስማኝ ጁሲ። አውግስቲን የሚለው እግዚአብሔር አስቀድሞ ያይና ማለት ነው ያውቃል ማን እንደሚያምን። ስለዛ ሊያምን ስለሚችል ይሄኛው ቆይ ጸጋውን ልስጠው ይልና ከዛን ጸጋውን ከሰጠው በኋላ ያኛው ሰውዬ ያምናል። አይደለም ትምህርቱ። አውግስቲን ይል የነበረው ምንድነው? እግዚአብሔር አስቀድሞ ማን እንደሚያምንና ማን እንደማያምን ያውቃል። ከዛ አንጻር ተመረጠ ተብሎ ይነገራል እንጂ ማን እንደሚያምን እያወቀ ጸጋን ያከፋፍላል አይደለም። እንደዛ የሚል ነገርን አልተናገረም የሚለው ላንብብልህ ከፈለግ። ከዛ በፊት እግዚአብሔር እንደሚያምን አውቆ ነው ጸጋ የሚሰጣቸው ብሎ ያምንም ነበር ነው ያንተ ሐሳብ? እዚህ ጽሁፉ ላይ እሱን አይደለም የሚያስቀምጠው። ላሳየህ የሚለው ምንድነው? እንደሚያምኑ አውቆ ከዛ አንጻር ነው ምርጫው ምናምን ይሄ እንደዚህ ነገሮች እንደሚያምኑ ያውቃል ነው። ልክ ለምሳሌ አንተ ቅድመ ውሳኔ እንዴት ነው የምትረዳው? ቅድመ ውሳኔ ከእግዚአብሔር እውቀት አንጻር ነው። ግን እኔ ፍሮም ሲምፕል ኖሌጅ ነው እግዚአብሔር የሚያውቀው እንጂ ለሚያምን ለማያምን እያለ ደግሞ ጸጋ አይደለም። እንደዛ ሳይሆን እስቲ እሱን ይሄ ፎር ኖሌጁን እስቲ አብራራው። ማለት የቅድመ ውሳኔ ትምህርት አለ። ግን ቅድመ ውሳኔው ግን ምንድን ነው የሚለው ላይ እግዚአብሔር አስቀድሞ ያውቃል ስትል ምን እያልክ ነው? አስቀድሞ ያውቃል ስል አስቀድሞ በጸጋ ሰዎችን ይመርጣል። እግዚአብሔር ደግሞ ሲያውቅ የሚያውቀው እሱ እውቀት ዘላለም ባህሪ ስለሆነ መርጦ ነው የሚጀምረው። ምርጫ ነው የሚቀድመው ከእውቀቱ ነው እያልክ ያለው። ሎጂካሊ አትሊስት የሆነ እንትን ነው የቴምፖራል ኦርደር ባይሆንም ሎጂካል ኦርደሩ ምርጫ ፎር ኖሌጅን ፕሪሲድ ያደርጋል ብለህ ነው የምታምነው? እሱ ላይ እርግጠኛ ነኝ። አላቅም። በማላውቀው ላይ እንደዚህ ነው ብዬ ማለት አይጠበቅብኝም። ሶሪ።
ኦኬ በእናንተ የለም እንደዚህ ግልጽ የሆነ ነገር በካቴኪዝሙ ላይ ይኖራል። ቶማስ አኳይነስ እና አውጉስቲኖስም ከዛ በተለይ ዶሚኒካን ስኩል በደንብ ያብራሩበታል። ግን እሱን ስላላየሁኝ አካን ሴታል መምረጥና እውቀቱ የሚል ካለ በማላውቀው ነገር ላይ እንደዚህ ነው ብሎ ማለት ስለማይጠበቅብኝ አኮስ አሁን ማለት ሎጂካል ኦርደር ማለት ምን ማለት መሰለህ? ለምሳሌ ኦርደርማ ገብቶኛል። ስለዛ ምንድነው የተባለበት የእኛን አቋም ስላላየሁት ነው። እሺ ስለዛ ከሆነ ግን ማለት ነው አሁን በሁለቱ ሳይድ ያለውን ስናየው ምርጫው ሎጂካሊ ምርጫ ከቅድመ እውቀት ይቀድማል ከተባለ ኦልሬዲ እግዚአብሔር አስቀድሞ መርጧል። ስለዛ ከዛ በኋላ የሚመጣው ሰው የሚያምነውም የማያምነውም እግዚአብሔር ስለመረጠ ነው። ኤቭሪቲንግ የሚመሰረተው መሰረት የሚያደርገው የሚደላደለው የእግዚአብሔር ምርጫ ላይ ብቻ ይሆናል። ስለዛ ሰዎችን ከነጻ ፍቃድ ምንድነው ውጭ ያደርጋል። ምክንያቱም እግዚአብሔር ኦልሬዲ ይህን ነገር ወሰነ። ምርጫው ኤሌክሽኑ ራሱ ውሳኔ ስለሆነ ማለት ነው። ምንድነው ኢተርናል ኤሌክሽኑን ከፕሪደስቲኔሽን ጋር አንድ ላይ አድርጎ ነው የሚያዩት። ያው እነሱም ራሱ አውግስቲንም እና ምርጫ ካለ ቅድድም ሄዶ አንድ ላይ ነው ብሎ የሚያየው ነው ያልከው አሁን ሀሳብህ አይደለም። የኔ ሀሳቤ ምንድነው አንተን ጠይቄ ይሄ ነበረው ማለት ነው። ከምርጫና ከቅድመ እውቀቱ የትኛው ነው የሚቀድመው? አንተ የቅድመ ውሳኔ ትምህርትን ስታስተምር የምታውቀው እንዴት ነው? የቅድመ ውሳኔ ትምህርትን ከእውቀት አንጻር እንደሆነና ደግሞ ያ እውቀቱ ደግሞ ሲምፕል ከእውቀት አንጻር ስትል ምንድን ነው የሚያውቀው? ከምን አይነት እውቀት? ዘላለማዊ እውቀት ነው ያለው እግዚአብሔርና ምን አሁን ከድህነት ጋር በተያያዘ ምን አውቆ ነው የሚመርጠው? ምን አውቆ እንዴት ምን ይመርጣል? ስታንድ ሲድግም እንዲያገው ምን አውቆ ምንድን ነው የሚመርጠው? አሁን ምርጫ አለ ወይም ደግሞ ቅድመ ውሳኔ ማለት ነው። አሁን ምርጫ ስር ቅድመ ውሳኔ እያልኩ ነው። ምን አውቆ ነው ምን የሚወሰነው ማለት አያውቅም። ምን አውቆ ነው ስለ ምን አውቆ አይነት ነገር አይደለም። ከእውቀት አንጻር ነው ስላልከኝ ምንድን ነው ያ የሚያውቀው ነገር እና ምንድን ነው የሚወስነው? የሚድኑትን ነው የሚያውቀው እና ሲያግን የሚድኑትን ዴር ወርክ ሳይሆን ቤዝድ ኦን ሂዝ ዲቫይን ፍሪደም አኮርዲንግ ቱ ሂዝ ግሬስ ነው። ቆይ አንዴ ቤዝድ ኦን ሂዝ ዲቫይን ፍሪደም ናት ዴር ፍሪደም ናት ዴር ፍሪደም በእነሱ ፍሪደም ሳይሆን ኮላቦሬቲቭ ኢሌክሽን እኛ ስለዛ እሱን በግልጽ እኮ ሰው አየህ። አሁን እሱን በግልጽ ካልተናገርክ እኛ አንረዳህም እያንዳንዱን ነገር። አሁን አንተ ያልከው ምንድን ነው? አሁን መጀመሪያ ላይ ያልከው ቀጥታ የሉተራኖቹን የሚመስል ነገር ነው። ምንድን ያልከው በቃ በራሱ ነፃ ፈቃድ ብቻ መርጦ የሚያድናቸውን ነው የሚያውቀው። እሱም በካውንስል ኦፍ ትሪኒቲ ጥሩ ነው። ኮንዶምን አድርገናል። በጣም አሪፍ። ስለዚህ አየህ እሱንም ንገረን እንድንረዳህ ማለት ነው። ሚስ ሪፕሬዘንት እንዳናደርግ በኋላ ላይ እንዲህ ብለሃል እኮ ብዬ እኔም እንዳልሳሳት በአንተ እንትን አድርግ እያጠራሁ ሂድ። እሺ ስለዚህ አሁን እግዚአብሔር አስቀድሞ ያውቃል። እግዚአብሔር አስቀድሞ የሚያውቀው አንደኛ እሱ ራሱ ይህንን ድህነት አቬለብል እንደሚያደርገውና ሰዎች ደግሞ በነፃ ፈቃዳቸው የሚቀበሉ ደግሞ እንዳሉ አስቀድሞ ያውቃል ነው እያልከኝ ያለው። እስቲ አንድ ይድገምልኝ። ሰዎች ነፃ ፈቃዳቸውን ተጠቅመው ሊያምኑ እንደሚችሉ ሊድኑ እንደሚችሉ አስቀድሞ የሚድኑ ሰዎች ነፃ ፈቃዳቸውን ተጠቅመው እንደሚያምኑ እንደሚድኑ ወይም የሚያምኑትን ይህን ነፃ ፈቃዳቸውን ተጠቅመው የሚያምኑትን የሚድኑትን እግዚአብሔር አስቀድሞ ያውቃል እያልክ ነው። ያ የሚያምኑት የሚድኑት ምናምን ግን የስ እግዚአብሔር አምላክ ይህንን ታላቅ ድህነትን ለሰዎች አቬለብል ስላደረገና ክንዱን ስለዘረጋላቸው ነው ምናምን የሚለው እንዳለ ሆኖ ከሰዎች አንጻር እያወራው ነው። ስለዚህ ይህንን ያውቃል የምትለኝ አስቀድሞ ያውቃል የምትለኝ? አዎ ይህንን ሲምፕሊ ፍሮም ኢተርኒቲ ያውቃል ነው ብዬ የምለው። ያ ማለት ግን ሂማን ኮላቦሬሽን የለም ብሎ ማለት አይደለም እኮ። የሰዎች ትብብር አለ በነፃ ፈቃዳቸው ማለት ነው አይደል? አዎ በነፃ ፈቃዳቸው። እሺ ስለዚህ አሁን የእግዚአብሔር ቅድመ ውሳኔ ሲባል እግዚአብሔር አስቀድሞ ወሰነ ሲባል ይህንን ነገር አይቶ ነው ወሰነ የሚባለው ወይስ ምንድን ነው? አሁን ቅድም ከቅድመ እውቀቱ አንጻር ነው ከቅድመ እውቀቱ አንጻር ነው ስላልከኝ እግዚአብሔር አስቀድሞ ወሰነ ሲባል አስቀድሞ ይህንን ነገር ሁሉ ያውቃልና ነው ወይስ ይህ ሁሉ ነገር የሚፈጠረው እግዚአብሔር አስቀድሞ ስለወሰነ ነው? ይህ ሁሉ ነገር የሚፈጠረው እግዚአብሔር አስቀድሞ ስለወሰነ የእሱ ውሳኔ ብቻ ያ ነገር ይከናወን ዘንድ በቃ በዛ መልኩ ብቻ ዝም ብሎ እየሄደ ነው ወይስ ሰዎች ነፃ ፈቃድ ተጠቅመው እንደዛ የሚያምኑትን የማያምኑትን ምናምን እግዚአብሔር አስቀድሞ ከማወቁ አንጻር
ቅድመ ውሳኔ ሲባል እሱን ነው። እዚህ ጋራ የእኛ ቤተክርስቲያን የሰው ልጅ ነጻ ፈቃድ አለው፣ እግዚአብሔር ጋር ኮላቦሬቲቭ ያደርጋል። ከዛ ውጪ ግን እግዚአብሔር አስቀድሞ ያውቃልና የሚድኑትንም የማይድኑትንም ያውቃልና ለማይድኑት ፕሪቪኒየንትን ኢንሳፊሽንት ግሬስ አይሰጧቸውም ደግሞ ብለን አንልም። ገባኝ ልጨርስ። አለበለዚያ እግዚአብሔር በሁሉም ላይ መፍረድ አይችልም ማለት ነው። እንደዛ ካልሆነ ለዛ አጉስቲኖስ የሚለው አለ። እዚህ ከአጉስቲኖስ ልጓሰው እግዚአብሔር ማንንም ሰው ያለ ስራው ሊያድነው ይችላል፣ ይህ መለኮታዊ ምሕረቱ ነው ይላል። እግዚአብሔር ማንንም ሰው ሊፈርድበት አይችልም ያለ ስራው ብሎ ይላል፣ ይህ ደግሞ ፍትሐዊነቱ ነው ብሎ ይላል ማለት ነው። ስለዚህ እግዚአብሔር ሁሉን አዋቂነቱን ፍትሐዊነቱንና መሐሪነቱን ለእኛ እንደ አትሪቢዩት ዋንን ሲምፕ ስለሆኑ እርስ በርስ የማይጣረሱበትና ቤዝድ ኦን ዲቫይን ፍሪደም ስለሆኑ እና ደግሞ የሰው ልጅ ደግሞ ከተፈጠረ በኋላ ስለሆነ እነዚህ አትሪቢዩት ከእግዚአብሔር ወደ ሰው ልጅ ሲሆኑ ያላቸው ልዩነት አዛን አትሪቢዩት ፍሮም ኢትሰልፍ እና አዛን አትሪቢዩት ኢን ክሬትድ ኢፌክት ስለሆነ በክሬትድ ኢፌክት ያለው ፖይንት ላይ የሰው ልጅ ኮላቦሬት ሊያደርግ ይችላል ብለን እንላለን ማለት ነው። ስለዚህ የሰው ልጅ ኮላቦሬት የማያደርግ ከሆነ የኛ ሪፕሮቬሽን ኮላቦሬቲቭ ሪፕሮቬሽን ነው የሚሆነው ማለት ነው። ሰውየው በገዛ ፈቃዱ እግዚአብሔርን አልፈልግም ስላለና ከእግዚአብሔር ጸጋ ጋር ስላልተባበረ ገሃነመ እሳት ይገባል ብለን ነው የምንለው። ሰው ግን እግዚአብሔር ከማወቅ አንጻር ስንል ደግሞ ላይክ ቢኮዝ ዊ አድሄር አብሶሉት ዲቫይን ሲምፕሊሲቲ ሲምፕሊ ነው የሚያውቀው ፍሮም ኢተርኒቲ ሂ ዶንት ኒድ ቱ ሜክ እከሌ ስለማይድን እከሌ በሰጠው ጸጋውን ስለማይቀበል እያለ አይነት ካልኩሌሽን ሊሰራ አይጠበቅበትም ብለን ነው የምንለው። እሺ አሁን ደግሞ እስቲ ጥያቄ እንመልስልኛ። እሺ ጁስ እሺ አሁን ቅድም የጠየቅኩህን አሁን ያው መሀል ላይ ላለመግባት ነው ይህን ሁሉንም ነገር ስታወራ ጸጥ ብዬ ሰማሁ። አሁን ደግሞ እኔ የጠየቅኩህን ቅድም ማለት ነው። ሌላ ጥያቄ ነው ወይስ? አይ አሁን ቅድም የጠየቅኩህን አሁን እኮ ከኔ አይደለም። ኧረ እንዴ ቆይ እኔ እሱ አይደለም ጥያቄ ስልህ እኮ ቆይ እመጣበታለሁ ብለኝ አስቁመኸኝ እኮ ነው። ዝም ብዬ ሰማሁና ከዛን ጥያቄን ሳትመልሰው ተውኩ ወይስ ልድገም? ጥያቄ ድገምልኝ አንድ ጊዜ። እሺ አይ ለዚህ ነው በነገራችን ላይ መሀል ላይ እየገባሁኝ ቆይ የጠየቅኩህን የምለው እንደዚህ እንትን እንዳይል ነው። እሺ የጠየቅኩህ ጥያቄ ምንድን ነው? የእግዚአብሔር ቅድመ ውሳኔና ቅድመ እውቀቱ ላይ ወይም አስቀድሞ ማወቁና አስቀድሞ መወሰኑ ላይ ነው። ይህ ምንድን ነው? እግዚአብሔር አስቀድሞ ወስኗል ተብሎ ይነገራል። አስቀድሞ መወሰን ደግሞ ከእውቀቱ አንጻር ነው ብለኸኛል። ከማወቁ አንጻር ይወስናል ብለኸኛል። ምን ከማወቁ አንጻር ስንል ሰዎች ነጻ ፈቃዳቸውን ተጠቅመው ለሁሉም አቬለብል የሆነውን ያንን የእግዚአብሔርን ጥሪ ማለት ነው፣ ወይም እግዚአብሔር ሁሉን ነው የሚጠራው። ስለዛ ያንን ማን እንደሚያምን ማን እንደሚድን ማን እንደማያምን እግዚአብሔር አስቀድሞ ያውቃል። ስለዚህ ማን እንደሚያምን ማን እንደሚድን ምናምን ስለሚያውቅ ወሰነ፣ አስቀድሞ ወሰናቸው የሚለው አስቀድሞ እግዚአብሔር ማን ነጻ ፍቃዱን ተጠቅሞ እንደሚያምን ምንድነው? ይሄ ቤዝድ ኦን ፎርሲን ፌዝ ነው ቅድመ ውሳኔው። በአጭሩ ቅድመ ውሳኔው ቤዝድ ኦን ፎርሲን ፌዝ ነው። አስቀድሞ እምነትን ሰዎች ውስጥ በመመልከት ነው አስቀድሞ መወሰን ያለው። ያንን በማወቁ ነው እግዚአብሔር አስቀድሞ አዎ እነዚህ የሚያምኑ የሚድኑ ልጆቼ ናቸው ብሎ ያወቃቸውን እነሱን ነው የወሰናቸው፣ ወይስ እነዛ ሰዎች ገና ከጅምሩ ያመኑት ስለወሰነባቸው ነው? የትኛው ነው? ከሁለቱም የተለየ ሀሳብ ነው ያለኝ። ቤዝድ ኦን ፎርሲን ፌዝ ነው ሲባል ያ ሰውዬ ስለሚያምንና ኮላቦሬት ስለሚያደርግ ብቻ ለይቶ ጸጋ ይሰጠዋል ብሎ ማለት ነው። አይደለም። አይሆንም። እንደዛ ማለት ከሆነ አልቀበልም። ተወው እሱን እኔ የጠየቅኩህን ብቻ። እኔ የጠየቅኩህ ጥያቄ ምንድን ነው? እንደሚያምኑ ስለሚያውቅ ጸጋን ይሰጣቸዋል አላልኩም። እንደዛ አይደለም ጥያቄው። ስለ ቅድመ ውሳኔና ስለ ቅድመ እውቀት ነው። ጸጋን የሚሰጠው ለማን ነው? ጸጋን የማይሰጠው ለማን ነው? አይደለም፣ እንደዛ አላልንም። እንደዚህ አይነት ጥያቄ የተያዘ ቢሆንም ስፔሲፊካሊ ነገርየው ላይ ስንደርስ እዛ የጸጋው ጉዳይ እንዴት ነው የሚለው ላይ ስንደርስ እኮ ይታያል። ምንድነው አንዳንዶች ጸጋው ይቀድምና ዳግም ትወለዳለህ፣ ዳግም ከተወለድክ በኋላ ታምናለህ የሚሉ አሉ።
አንዳንዶች ደግሞ በእግዚአብሔር እርዳታ ታምናለህ፣ አምነህ ትጠመቃለህ፣ ዳግም ትወለዳለህ፣ ድህነት በዚሁ ይቀጥላል የሚሉ አሉ። የምንል አለን። እሱን አይደለም አሁን የኔ ጥያቄ እግዚአብሔር አስቀድሞ ሲወስን ከምን አንጻር ነው? አስቀድሞ የሚወስነው አስቀድሞ ከማወቁ አንጻር ነው ብለኛል። ምንድን ነው የሚያውቀው? በመጀመሪያ ደረጃ ምንድን ነው ያውቀቱ? ምን ያውቃል? ለምሳሌ ማን እንደሚድን ምናምን የሚሉ አሁን ድጋሚ እንዳልመለሰው ቀደም የተስማማንባቸውን ነገሮች ላስታውስህና ከዛ ጀምር እየጠየኩ ልሂድ መሰለኝ። ሰዎች መጣፈቃቸው እንደሚቀበሉና ከጸጋው ጋር እንደሚተባበሩ ያውቃል። እንደሚተባበሩ ምናምን እነሱን ያውቃል። ስለዛ ያንን ስለሚያውቅ ነው የወሰነው እነዛን ሰዎች። አሁን እሱ ግን ኤክስትሪም ሂዶ ሌሎቹን ችግር የለም ሌሎቹን ጸጋ የማይሰጣቸው ስለማይተባበሩ ነው ብሎ ተዋቸው። ችግር የለም እሱን ሰፊሽንትና ፕሪቪኒየንት ግሬስን ለሁሉም የማይሰጥ አይነት የሚያደርገው ከሆነ ችግር የለም እሱን አልቀበልም ማለት ነው። እሱን ችግር የለም ተው፣ እሱን ችግር የለውም። እሺ ስለዚህ አሁን ምንድን ነው ያልከኝ? ይሄ ቅድመ ውሳኔው እግዚአብሔር አስቀድሞ ምንን ከማየት አንጻር ነው? በቃ እነዛ ሰዎች እንደሚያምኑ እንደሚተባበሩ ማለት ነው። እግዚአብሔርን ነገር እንደሚተባበሩ አይቶ እሱን ነው ቅድመ ውሳኔ የሚባለው እሱ ነው የሚል ነገር ነው ያስቀመጥከው። አሁን አውግስቲን ጋር ስትሄድ ግን የኢሌክሽን ትምህርቱ የምርጫ የቅድመ ውሳኔ ትምህርቱን ስትሄድ እግዚአብሔር የመረጠን ለምንድን ነው? እግዚአብሔር የመረጠን ለምንድን ነው? አስቀድሞ ይህንን ስለሚያውቅ ነው ስለምንተባበር ብሎ ያስተምራል። እንደዛ ነው የምታውቀው የአውግስቲንን እንዳመሱ ከዘላለም ስለሚያውቅ እንደዚሁ የመረጠው እንደዚህ ነው ብሎ ይላል። እሱንማ እሱ ተሳሳትኩኝ ብሎ እኮ አረመው ጆሲ። ተሳሳትኩኝ ብሎ ያለው ለእያንዳንዱ ሰው እንደዚህ እያደረገ የሚሄድበትን ከሌ ስለማያምን አልሰጥም ከሌ ስለሚያምን እሰጣለሁ ብሎ የሚለውን አይነት ሀሳብ ነው እንጂ ከዘላለም የመረጠው ነው ብሎ የሚለው በዘላለማዊ ሲምፕል ኖሌጁ እግዚአብሔር ከዘላለም ነው የመረጠን እንደ ምህረቱ ነው ብሎ የሚለው አውግስቲኖስ። አይ ምን ላይ እሺ ቆይ አንዴ ስለሚያውቅ ነው እንደምናምን ስለሚያውቅ ነው የመረጠን የሚለውን እሱን ምን ላይ ነው ውስጥ ያለው? አሁን እኮ ምን ላይ ነው ስልህም ደግሞ ኤግዛክትሊ ግን I'm not sure on which letter to seal ግን አንደኛው ደብዳቤ ላይ እንደዛ የጻፈው እንዳለ አስታውሳለሁ። ሪፕሮቬሽን ያብራራበት ሌላ ጽሁፍ ነበር። ኤግዛክትሊ ያው ከ400 ምናምን በላይ የሆኑ አውግስቲኖስ ጽሁፎች ውስጥ ሁሉንም ላስታውስ። ወደ ሪፕሮቬሽኑ እንሄዳለን። በነገራችን ላይ ሪፕሮቬሽኑ ላይ ራሱ ማለት ነው አሁን እንግዲህ እየተለጠጠ እንዳይሄድ እንጂ በቃ የሆነ ካልቪኒስቲክ የሚመስል ነገር አለው። ግን እስቲ የምንቀበልለት ክፍል አለው አውግስቲኖስ ራሱ። እሺ ጥሩ ነው እንደዛ እናንተም ካያችሁለት ማለት ነው። አንዴ ቆይ እስቲ ፊት ለፊት ላይ ኤግዛክት እንትን ሳይቴሽን ካገኘው ቆይ ላንብብልህ። ጸጥ ረጭ አለ ታውቃለህ። እንትን አለቃችን የገባ አረጋጋ። ምን ይላል መሰለ አውግስቲን አሁን ተሳሳትኩኝ ብሎ ካረማቸው ነገሮች ውስጥ እንዲህ ይላል። እሺ God did not therefore choose the works of anyone in foreknowledge of what he himself would give them. ጆሲ ይሰማል? ጆሲ አለ? ኦኬ አለ። በጣም አሪፍ። እሺ God did not therefore choose the works of anyone። አሁን ስለ እግዚአብሔር ምርጫ ሲናገር እግዚአብሔር የመረጠው የሰዎችን
ስራ አስቀድሞ ማወቅ ሙሉ ላንብበውና ሙሉ ልተርጉመው። God did not therefore choose the works of anyone in foreknowledge of what he himself would give them. ራሱ እግዚአብሔር የሚሰጣቸውን ስራ ለሰዎቹ ማለት ነው የሚሰጣቸው ስራ እሱን በመምረጥ አይደለም፣ እሱን አውቆ በመምረጥ አይደለም። ይልቁንም but he chose the phase ይሄ በነገራችን ላይ አሁን የሚያምንበት ሳይሆን ተሳስቻለሁ የሚለው ነው አሁን እያወራሁላችሁ ያሉት። but he chose the phase in the foreknowledge that he would choose that very person whom he foreknew አስቀድሞ ያወቀው would believe in him በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠው። በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠው። ስለዚህ ለሚያምነውስ ትሁም ለሚያምነው ደግሞ he would give the Holy Spirit so that by doing good works አያ ለሚያምነው ሆሊ ስፒሪት ይሰጣል። ከዛ ደግሞ መልካም ስራ ነው። ከእምነት በኋላ መልካም ስራ ስለሆነ የሚቀጥለው by doing good works he might obtain eternal life። ምንድነው የሚለው? አሁን ያስቀድም እንደዚህ ብዬ ጽፌ ነበር አው ብሎ ያስቀመጣቸው ነው። አሁን ያነበብኩልህ predestination of the saints book 1 chapter 7 ላይ ነው። እዛ አሁን ቅድም ያነበብኩልህ ላይ የቀየረውን ያስተካከለበትን እስቲ አብርሃም ብብልኝ። እኔ አሁን ስታነበው የተሰማኝ somehow የሴማይ ፔላጂያን ኢንክሌሽን ያለውን ነገሩን እንዳስተካከለን የተሰማኝ። ይሄኛው አሁን የተነበበው ሴሚ ፔላጂያን ነው እንደዛ ይመስላል እንደተረዳሁት። እንግዲህ አሁን አንተ ያልከውን እኮ ነው አሁን ያነበብነው እኮ። አሁን አንተ እኔ ይሄን ነው ማምነው ያልከውን እኮ ነው። ስለዚህ ሴሚ ፔላጂያን አንተ ነው አይደለም? ታዲያ አሁን አውግስቲን እያለ ያለው እኮ ምንድነው? እግዚአብሔር አስቀድሞ የሚያውቀው ራሱ ለዛ ሰው የሚሰጠውን ስራ አይደለም። እሱ እንደዛ አውቆ መረጠ ሳይሆን የሚለው ምርጫው እሱ ራሱ የሰጠውን ለዛ ለሰውየው አስቀድሞ ማለት ነው። ለሰውየው የሆነ ስራን ሰጥቶት ራሱ የሰጠውን ደግሞ እዛው እየመረጠ ምናምን እንደዛ ሳይሆን ነው የሚለው። እምነትን አይቶ ነው የሚለው። እግዚአብሔር አስቀድሞ ምን ይላል? እምነትን ያያል። ምን እንዳለልን ነገር እኮ ነው። እግዚአብሔር አስቀድሞ እምነትን ነው የሚያየው። ምንድነው እምነት እንዳለ ያውቃል። የሆነ ሰው እንደሚያምን ማለት ነው። ከዛ በኋላ ያ ሰው ደግሞ ያምናል። ከዛ ደግሞ መንፈስ ቅዱስ ይሰጠዋል። ከዛን መልካም ስራን እየሰራ የዘላለም ሕይወትን ይወርሳል። ይሄንን ያውቃል። ከዚህ አንጻር ነው ምርጫው ብሎ ይናገራል። አንተ ከዚህ የተለየ ምርጫ ትምህርት አለ? እስቲ የቀየረበትን አንብብልኝና ልዩነቱን እንየው። እሺ እስቲ ቀጣዩን ምን እንዳብራራ ደግሞ እኔ አንተ ግን ከዚህ የተለየ ነገር አልተናገርክም ነበር እኮ ቅድም። ይሄ እኔ ትክክለኛ የክርስትና ትምህርት እንደሆነ ነው የማውቀው። አውግስቲን ሲሄድ አውግስቲን ስላለው ብዬ የምቀበል ሰው አይደለሁም እኮ። አውግስቲን ሲቃወመው ሴሚ ፔላጂያን ነው አልካ። የራስንም ትምህርት አይደለም እኔ የተረዳሁት አንተ እንዳልከው አይነት ነገር አለም የተረዳሁት እግዚአብሔር በሰዎች ውስጥ በጸጋው የሚያሰራቸውን ስራ አይቶ እሱን ሳይሆን የሚመርጠው በእምነት ነው የሚመርጣቸው ነው ብሎ ያለ። በእምነት የሚመርጣቸው ብሎ የሚለው ምንድነው? ያ በዛ በእምነት እግዚአብሔር በእነሱ ውስጥ በጸጋው እየመረጠ የሚሄድ ነው ብሎ ስለሚያምን ነው ስራ። so this seems against semi pelagians የተጻፈ ነገር ዳን እግዚአብሔር በእምነት የሚያሰራውን ስራ ቫሊዴት አያደርግም ብሎ ከማለት ይልቅ እኔ በዛ ቢን ተረዳሁት። አይደለም አሁን እሱ አንተና እሱ የተረዳኸው እንጂ እሱ እያለ ያለው አንተ አሁን አውግስቲን ነው ሴሚ ፔላጂያን ትምህርት አስመስሎ ያቀረበልን እንጂ አውግስቲን የራሱን ትምህርት እኮ ነው አስቀድሞ ራሱ ሲያስተምር የነበረውን እኮ ነው አንተ እያልከኝ ያለው። አውግስቲን አሁን የተናገረው ነገር ሴሚ ፔላጂያን ይመስላል ካልክ አውግስቲን አስቀድሞ ራሱ አውግስቲንም ሴሚ ፔላጂያን ነበረ። ከዛ ደግሞ ወደ ክርስትናው ትምህርት አደገ የሚመስል ነገር ልትናገር ነው፣ ግን አይደለም። በጣም ጽንፍ ነክቶ እስቲ ምን ብሎ እስቲ ትቆይ አንዴ ላይ ልክፈት። የቀየረውን ለምን አታነብም? ይሄው ላስነብብ። እሱ የሚለው ይሄው የቀየረውን አንብብልን። ቀጣዩን ላነብልህ እኮ ነው። አልተረዳሁትም ነበረ ብሎ ይናገራል። እንዴ ጸጋ እምነትን አይቶማ ከሆነ እምነት ከጸጋ ከቀደመማ በቃ አለቀ። ምንም አይነት ሜሪትን አያይም። እምነትንም ስራንም ከሰዎች ምንም የሚያየው ነገር የለም። በምርጫ ላይ ኤግዛክትሊ እሱን ምንድን ራሱን አንብበው እንደዛ ብሎ ያለበት። ኧረ ይሄው እያሳየው ነው ማስነብብህ ራሱ ከራቲም እንዳይመስል በጌታ ስም እንዴት። እሺ በቃ ላንብበው እኔ ወይስ ይታያል? እንዲህ እያስጠጋ ነው። በአንብበው ችግር የለውም። እሺ አቂ አትታየም።
እሺ ችግር የለም። ይኸው አንዴ እሺ ይታያል እንዴ? እንትን ሰፊ ስለሆነ በረጃጅም እንትን ስለሆነ እሺ ችግር የለውም። ምን ያነበዋለሁ። እሺ ኦኬ። ይኸውና ቅድም ካነበብኩልን ልጀምር። ቀጥታ በዛው ቀጥዬ እንሂድ ማለት ነው አይደል? አዎ ቀጥል። God did not therefore choose the works of anyone in foreknowledge of what he himself would give them. What he himself would give them. ይልቁንም ይላል but he chose the faith in the foreknowledge that he would choose ማን እንደሚመርጥ that very person whom he foreknew አስቀድሞ ያወቀው ያ ራሱ ሰው would believe in him በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠ። to whom ለዛ ለሚያምነውም he would give the Holy Spirit ለእርሱ ደግሞ ቅዱሱን መንፈስ ይሰጠዋል። so that by doing good work he might obtain eternal life also ስለዚህም በዚህ ደግሞ በተቀበለው መንፈስ ቅዱስም መልካም ስራን እየሰራ የዘላለም ሕይወትን እንዲወርስ። በነገራችን ላይ አውግስትን የጸጋ ትምህርቱ የሆነ ካልቪኒዝም የሉትራኖች ምናምን የተወሰነ ቢመስልም ከነሱ ደግሞ አብዝቶ ደግሞ ይርቃል። መልካም ስራ ለዘላለም ሕይወት ያስፈልጋል ብሎም ደግሞ ያስተምራል። ስለዚህ የሆነ የፕሮቴስታንታዊ ትምህርት እንዳለው እንዳታስመስሉ የተወሰነች ፓርቱ እንጂ። እሺ ካለ በኋላ እንዲህ ይላል I had not yet very carefully sought, nor had I as yet found what is the nature of the election of grace. Election of grace ምን እንደሆነ በጥንቃቄ አላየሁትም ነበር ይላል። አላወኩም ነበር። Of which the apostle says ምን ያለው remnants are saved according to the election of grace ሮሜ 11:5 ላይ ያለው እንደ ጸጋ ምርጫ ይድናሉ የቀሩትም የሚለውን እሱን በመጥቀስ እንደዛ የሚለውን በስነ ስርዓት አልተረዳሁትም። which assuredly is not grace if ያው ጸጋ አይሆንም ምን ከሆነ which assuredly is not grace if any merit preceded ምንም ነገር ያው ከቀደመው ጸጋ መሆኑ ራሱ ቀርቷል። ይሄ ጸጋው በእምነት አድኗችኋል ይላል። በእርግጥ አሁን እሱን ማሳያለሁ። ጸጋው በእምነት አድኗችኋል የሚለውን ራሱ አንስቶ ሲያብራራ እንዴ ጸጋው በእምነት አድኗችኋል ከሥራ አይደለም ሲል እንዴ ተብሎ ተጠየቆ እሱንም ያብራራል። ያው የተለየ ጸጋ ነው ብለህ ራሱ እንዳታስብ ማለት ነው። ጸጋው በእምነት አድኗችኋል ይላል ጳውሎስ ሲናገር። እሱ ግን ጸጋው በእምነት አድኗችኋል ስላመንክ ነው ጸጋው ያዳነህ ነው ጳውሎስ የሚለው። እሱ ግን አይ ምንም ሜሪት አይቀድሙም ከቀደመው ጸጋ ራሱ ጸጋው መሆኑማ በቃ ቀራ ታዲያ ምንም አይነት ሜሪት ይላል። Let what is now given not according to grace but according to debt. ስለዛ ከጸጋ መሆኑ ቀርቶ ከራሳችን ከሥራ ምናምን ከእንደዚህ ይሆናል። Be rather paid to merit than freely given. በነፃ የተሰጠ መሆኑም ይቀራል። በእምነት ስላገኘው ያን ጸጋ በነፃ መሆኑ ቀርቷል ይላል አውግስቲን። በእምነት ስላገኘው ኢንዋታይሽ ኔክስት ሰብጆይንድ እያለሽ እንደዛ ይልና ቆይ ነገሩ ይሾርስ ኦሊኖር ይሄ አንድ ኮሪንቶስ ምዕራፍ 12 ላይ ሁሉን በሁሉ የሚሰራ አንዱ እግዚአብሔር ነው ምናምን የሚለውን እሱን ያመጣል። እሺ ቆይ ተጨማሪ እምነት ማለት ነው ሜሪት እምነትንም ጨምሮ ነው ወንድሜ። እሱንም ላሳየ እምነትንም ይጨምራል ያለበትንም ይሄ ሜሪት የሚለው ነው ወንድሜ። እምነትንም ይጨምራል ያለበትንም ላሳየ ሜሪት የሚለው አዎ እምነትንም ይጨምራል። ፎር ዩር ኢንፎርሜሽን ሜሪት የሚለው እምነትንም ሊጨምር ይችላል። ከኛ የታየ ነገር ስለሆነ ከዛ አንፃር ከኛ የታየ መልካም ነገር ስለሆነ እምነት እኮ ቴዎሎጂካል ቨርቹ ነው። ግን እምነቱን ራሱ በራሳችን የፈጠርነው ነው ወይ ሰዎች ስንሆን የእምነት ፋክሊቲውንም የሰጠን እግዚአብሔር ነው። እንድናምንም የሚያስፈልገውን ነገር በጸጋ የሚሰጠን እግዚአብሔር ነው ብሎ ማለቱ ነው። ሜሪት ሲል ግን ቃሉ በገዛ ራሳችን ያገኘነው ነገር ነው እምነቱንም መልካም ስራውንም ብሎ ማለት አይደለም። ምንድን ሜሪት በእኛ ሜሪት የሆነ አይደለም ብሎ ሲል የኛ አይደለም ብሎ ማለቱ አይደለም ወይ? የኛ ይሆናል እምነቱ ሹሊ የስ ግን እኛ የፈጠርነው አይደለም እምነት እያለ ያለው እኮ ምንድነው? ከኛ ሜሪት አይደለም ሲል ከሥራ አይደለም ብቻ እኮ አይደለም ከእምነትም አይደለም እያለ እኮ ነው። ጸጋውን ወይስ ያለ እምነት ነው ጸጋውን የምትቀበለው? ኖ እምነቱ ራሱ ቴዎሎጂካል ቨርቹ አይደለም ወይ? አይደለም ጸጋውን የምትቀበለው በእምነት ነው ወይስ በእምነት አይደለም እያልኩ ነው።
በእምነት ነው። ነገር ግን እምነቱ አውግስትን ግን ቆይ አንዴ ችግር የለውም። አሁን አንተ እያልክ ተረጋጋ እንጂ ማን ፊሊ። እሺ ቆይ አንዴ ፊሊ፣ አንተም ትቀጥላለህ ወንድሜ። አስጨርሰዋለሁ እያልኩ ያለሁት ምንድን ነው? አውግስትን እያለ ያለው አንድ ሰው ያለ እግዚአብሔር እንደዚሁ ያምናል አላልንም። እሱ እኮ ግልጽ ነው። አሁን ይሄ በምንስማማባቸው ነገሮች ላይ አንከራከርም። እንደዛ ስንልም ደግሞ በቃ እግዚአብሔር ዝም ብሎ ምንድነው እምነትን ለሰውየው እንዲሁ ሰጥቶታል ማለትም አይደለም። ዝም ብለህ እንደዚሁ የምትቀበለውም አይደለም። ያንተን ትብብር የሚፈልግ ነው። እምነት ራሱ ማሰብ ይጠይቃል፣ ፈቃድን ይጠይቃል። በእርግጥ አውግስቲንም እዚሁ ጋር እምነት ማሰብን ቲንኪንግ ምናምን እያለ እዚሁ ከላይ ከፍ ስትል አለ። እሱንም እያስቀመጠው ይሄዳል። አስበህ ፈቅደህ ነው የምታደርገው። ስለዛ አምኛለሁ ብለህ ትናገራለህ። ለዛ ነው መጽሐፍም ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል ብሎ የሚናገረው እምነትን ለሚሰጠው ለእርሱ ሳይሆን ለሚያምን ተብሎ ነው የተነገረው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ ተባለ እንጂ እምነትን የሚሰጠው እርሱ የዘላለም ሕይወት ይኖረዋል፣ እምነትን የማይሰጠው የእሱ ግን የዘላለም ሕይወት አይኖረም አይደለም የተባለው። ይሄ ምንን ያሳያል ከተባለ የእኛን ነፃ ፈቃድም ያሳያል፣ የእኛን ትብብር ያሳያል። አይደለም በኦሪየንታል ኦርቶዶክስ። ኧረ እባክህን እያልኩ ያለሁትን ስማኛ እንዴ። በደምብ ስለሰማሁ እኮ ነው። እምነት በእግዚአብሔር ጸጋ የምናገኘው ነገር አይደለም በኦሪየንታል ኦርቶዶክስ። በእግዚአብሔር ጸጋ ማግኘት ማለት ምን ማለት ነው? እሱን እኮ ነው አሁን እየጠየኩ ያሉት። የእኛን ትብብር ዙር የሚያደርግ ነው ወይ እኮ ነው። የእኛን ትብብር ማያዞርም እሱም እሱን እኮ ነው የምልህ። አውግስትን ምን እንዳለህ ደግሞ ይኸው ተመልከቷ። ታዲያ ምን ሜሪት ብሎ የሚዘረዘራቸው አሁን አንተ እኮ እምነት ሲጀመር ሜሪት ውስጥ ይመደባሉ ወይ ስትል አልነበረ? እሱ እምነትንም ጨምሮ ከእምነት አይደለም ጸጋ እያለህ እኮ ነው። እኛ በራሳችን ያመጣ ነው ሳይሆን የእግዚአብሔር ስጦታ ነው እያለ ነው። ቆይ አንዴ የእናንተን ፖዚሽን አይደለም እኮ እየተጠያየቀን ያለ ነው። ፊሊ ምንድን ነው ፖዚሽኑ? ቆይ አንድ ሚውት አድርገው። እንደውም አንተ ሚውት አድርገው። ከጁሲ ጋር ልጨርስና አንተ እንላለሁ። አንተ አመጣጥህም አሁን እንደ አዲስ እየጀመርክ ስለሆነ ከዚህ በፊት የመጣንባቸውንም ስለማታውቀው እንትን ይላል። እሺ አሁን እያልኩኝ ያለሁት ምንድን ነው? አውግስትን የካደው ትምህርት የእናንተ ነው አይደል? እኔ ወጣሁኝ እንዴ ከእንትን ጁሲ ያልሰማችሁ ታውቃለህ። ቆይ አውግስትን አሁን የካደው ትምህርት የእናንተ ነው አይደለም? አልካደም። አጉስጢኖስ እዚህ ክፍል ላይ እያለ ያለው እምነቱ ራሱ በሰው የመጣ ትምህርት ነው ሳይሆን እያለ ያለው ነው። ሶሪ ይቅርታ ካላቀልኩ ነው። ራሴ እምነቱ ራሱ በእግዚአብሔር ጸጋ ነው። የሰው ልጅ የማመንም ፋክልቲም ሰጥቶት ለሰውም እምነትን ሰጥቶ እግዚአብሔር የሚያምነው እያለ ያለው ነው እንጂ እምነት እንደዛ ያለበትን አሳየኝ ያለውን ነገር እንደዛ ያለበትን አሳየኝ እንደዛ አሁን ያነበብከው ክፍል ላይ እኮ ነው እንደዛ እየተባባልን ያለ ነው። አይልማ ለምን ያልተጻፈ ታነባለህ? ስለ እምነት መጀመሪያ መች አላነበብኩም እኮ የእምነትን ፓርት እኮ አላነበብኩትም ገና። ስለ ሜሪት ስን ያወራው ቆይ አንዴ ጆሲ እባክህን አንዴ ያስወራል። አንዴ አላስወራም እኮ አላልኩም። ስለ እምነት አላነበብኩም እኔ ሲጀመር ባላነበብኩት ነገር አንተም ይህንን መጽሐፉን ያነበብከው አልመሰለኝም። ከታላቅ ይቅርታ ጋር ሳታነበው መጽሐፉን እየተከራከርክ ነው። አንድ ይቅርታ ምን አምናጋት ላይ ባይዘ ሁሌ እንደዚህ እያልክ ለምን ሰዎችን ለምን ጥፋተኛ እንደምታስመሰል አላውቅም። አንዴ እሺ፣ አሁን እኔ ለምንድነው እንደዛ ያልኩ? መጽሐፍ አሁን ሳይህ ማለት ነው አንተን የአውግስትንን ይህንን ጽሑፉን ያነበበ ሰው ለአውግስትን እንደዚህ ጥብቅና ቆሞ ሲከራከር ማየት በጣም ከባድ ስለሚሆን ነው። ለዛ ነው እንደዛ እያልኩ ያሉት። አሁን አነጋገርህንም ሳየው ያነበብኩ አልመሰለኝም ያልኩ። ኢቨን ሜሪቶቹ አሁን እምነት ራሱ ሜሪት ውስጥ ነው እንዲያልከኝ ይህንን አታውቅም ማለት በቃ አውግስቲን በተደጋጋሚ ስለሆነ ይህንን እየጻፈ ያለው ይህንን ነገር ባታነቡ ነው ብዬ አሰቤ ነው። ምናልባት ግን አንብበውም ሊሆን ስለሚችል እሱ ላይ እየተከራከርኩም ደግሞ አይደለም። የኔን ሀሳብ ኢዝናት ሜሪት ኦፍ አስ ብሎ ማለቱ እምነት ቴዎሎጂካል ቨርቹ ስለሆነ እንደዛ ካልሆነ አርሙኝ።
እምነት፣ ፍቅር፣ ተስፋ ናቸው ከእግዚአብሔር የሚሰጡ ናቸው። ምን ማለት ነው ከእግዚአብሔር የሚሰጡን? እንዴ የሰው ልጅ በራሱ የእምነት ፋካሊቲ ኑሮት ተገኝቷል እንዴ? አይደለም። እኔ እንደዛ አይደለም ያልኩ ከእግዚአብሔር የሚሰጡት ናቸው ስትል ምን እያልክ ነው? አሁን ከአውግስቲን ጋር ያለው ልዩነት ላሳየህ እኮ ነው። አንተ የምትለውን እኮ እኛ ትክክል አይደለም እያልኩ አይደለም። አሁን አንተ ያልከውን እኔ የምቃወመው የአንተን ትምህርት አይደለም የአውግስቲንን ነው። አንተ ደግሞ አውግስቲን እኔ ተሳስቻለሁ እያለ አልተሳሳትክም ብለህ ድርቅ እያልክበት ነው እንዴ? እኔ አንተን ትምህርት አይደለም አሁን እኮ እየተቃወምኩ ያለሁት። እኔ አሁን ያነበብከው አሁን ቅዱስ ዮሐንስ አፈወርቅም እኮ በነገራችን ላይ ይላል። ምን ይላል? ቅዱስ ዮሐንስ አፈወርቅማ ሮሜ 5 ላይ የሱ ምን ይላል? ከባድ ነው። ላይክ እግዚአብሔር በጸጋ የሰው ልጅ የሚያሰራውን ትምህርት ራሱ ከእምነቱ ለይተን ነው ማየት ያለብን ብሎ የሚለው ክፍል አለ። እሱ ሌላ ነው። እሱ ምንድን ነው አልገባኝም። እኔ እስቲ ምን ቅዱስ ዮሐንስ አፈወርቅን ቆይ አሁን ወደ የሚሞግትበት የዮሐንስ ወደ ሶላ ግራሲያ እሱኛው ክፍል ላይ ሶላ ግራሲያን የሚደግፍ ነው እያልኩኝ አይደለም፣ ግን ሂሳማዊ ዩዝዴት ምን የሚለውን ክፍል እግዚአብሔር በጸጋው የሚያሰራን ስራ ቶታሊ ከእምነቱ የተለየ ነው ብሎ ያስቀመጠበት ክፍል አለ። ምን ማለት ነው ከእምነቱ የተለየ ነው በጸጋው የሚያሰራን ስራ ማለት? እኔም አልገባኝም። አይ ጀስት ሬድ ኢት። ምክንያቱም ለእኔ ፌዝ ፎርምድ ነው የሚያድነው፣ ለእኔ በፍቅር የታነጸ በተስፋ የታነጸ እምነት ነው የሚያድነው ለእኔ። ስለዚህ የምንሰራቸው ስራዎች ከእምነታችን ሊለዩ አይችሉም። እንደዛ የሚክል ክፍል ዮሐንስ አፈወርቅ አለው እና ሉተራኖች እሱን ይጠቀሙታል። ፊሊፕ ሜላንክተን ብዙ ማብራሪያ ላይ እሱን ነው የሚጠቀሙ። አንዴ የቅዱስ ዮሐንስ አፈወርቅ እንግዲህ አሁን አንተ ያልከውን እኔም አልገባኝም ካልክ እንግዲህ ሙሉ አውዱን መመልከት ነው እንጂ ቅዱስ ዮሐንስ አፈወርቅ ይሄ የነጻ ፈቃድ ትምህርትን በተያያዘ የቅድመ ውሳኔ ከነጻ ፈቃድ ጋር ስለሚያዝ ማለት ነው በተለይ ፕሮቴስታንቶቹ ከእሱ ጋር በተያዘ በጣም በሰፊ በሚገባ ነው። ኢቨን ነጻ ፈቃድ የሚባል ነገር የለም የሚሉ ጥንታውያን እነሱ ኖስቲካውያን ናቸው። ከአውግስቲን በፊት ያሉት እነሱ እንዳለ ዲበንክ አድርጎ ነው ያለፈው። ምንም ይሄ በጽሁፎቹ አሁን ራሱ አጥቼ ላነብልህ ይችላለሁ። ቅዱስ ዮሐንስ እንደውም ልንገርህ አሁን አንተ ፊሊፕ ሜላንክተን እንደዛ ይላል አልከኝ እንጂ ሉተር ቦንዴጅ ኦፍ ዘ ዊል አይ ቲንክ እሱ ካልሆነ ደግሞ ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን ላይ ዮሐንስ አፈወርቅ የነጻ ፈቃድ አቀንቃኝ እንደሆነ አቀንቃኝ ነው አይነት ነገር ብለው አልፈዋል። እና እነ ጄሮምን ዮሐንስ አፈወርቅን ያልኩት እነ ቅዱስ ዮሐንስ አፈወርቅን እነ ቅዱስ ጄሮምን እሱን እኮ ነው የምልህ አሁን እኔ እያልኩ ያለው ወዳጅ ዮሐንስ አፈወርቅ እምነትን ከስራ ጋር ለይቶ በማስቀመጡ ላይ ሜሪት ኦፍ ዘ ፌይዝ ኤንድ ሜሪት ኦፍ ዲቫይን ጊፍት ምናምን ከሚባለው አንጻር ጋር ነው ያልኩት። ስራው የምን ሜሪት ነው አለ ማን? እሱ ዮሐንስ አፈወርቅ ብሎ የሚለው ምንድነው? ጀስቲፊኬሽን ባይ ፌይዝን ኢቭን በእግዚአብሔር ጸጋ ከምንሰራቸው ስራዎች ጋር ለይተን ማስቀመጥ አለብን ያለበት ክፍል አለ። ኦን ሂዝ ኮሜንታሪ ሮማንስ ላይ ነው ብዬ ያልኩት። ችግር የለውም። ታዲያ ይሄ ኢኒሻሊ ሰው ከሞት ወደ ህይወት ሲመጣ ማለት ነው። ጀስቲፊኬሽን ሲል በምን መልኩ የተቀመጠው? እንግዲህ ያስቀመጠው ጀስቲፊኬሽን ባይ ፌዝ የሚለው ላይ አሁን እሱ ጀስቲፊኬሽን ሲል ቀጥታ ከሞት ወደ ህይወት መጀመሪያ የምንመጣበትን ከሆነ በጸጋው እንኳን በምንሰራው ስራ አልመጣንም። እሱ ይታወቃል። ምንም ይሄ እኮ ግልጽ ነው። ይህንን እናንተ የማታምኑ ከሆነ አላውቅም እንጂ አንድ ሰው ከሞት ወደ ህይወት ሲመጣ አምኖ ሲጠመቅ የሚያገኘውን ጸጋ በምንም አይነት የጸጋ ስራ ያገኘው እንደዛ ከሆነ እያለ ያለው እንደዚህ የሚል ክፍል አለ እኮ እንደዛ ከሆነ እያለ ያለው ትክክል ነው። ምንም አልተሳሳተም። ትክክል ነው እያልኩ ነው። ቅዱስ ዮሐንስ አፈወርቅ ለማንኛውም ግን አሁን ወደዛ ይሄድከው ለምን ይህንን ነገርም እንዳመጣህ አላውቅም። እውነቱን ለመናገር እንግዲህ እኔ አሁን የአውግስቲን ስህተት አለበት ሲባል አንተ ደግሞ ቅዱስ ዮሐንስ እንደዚህ ከፋፍሎ ያስቀመጣለባት ብዬ ነው። ይሄ ፊሊ የምትባለው ወንድም ግን በጌታ ኢየሱስ ወጋው። አክሊል ተው ወንድሜ ነው እንደሱ አትበለው። ጥሩ አይደለም። ምን አልኩኝ? እኔ ወጋው እኮ ነው ያልኩት። ኧረ እኔ ቀልድ ነው። ወንድሜ ነው አክሊል ተው አላለም። ኧረ በጌታ አታስጠቁር አንተ በሰው ፊት በጣም በቃ ጋዝ ላይት እያደረክ ያለው ባይዚ በጣም ነው አይደለም። በጌታ ወጋው ምናምን ማለት ምን ሆኖ አሁን እንደዚህ ስትሪቲንግ ተውን ያልኩት እኔ
ጌታ እሺ እንትን እሺ እንግዲህ አሁን የጆሲን በቃ በዚሁ እንትን ሊለው ማለት ነው። እኔ መጀመሪያ ቆይ አንዴ ቅዱስ ዮሐንስ አፈወርቅን ያነሳውበትን ምክንያት ልንገራችሁና ከዛን ፊሊ ከአንተ ጋር ምናልባት ለ3 ደቂቃ ላውርቼ ይወጣሉ። በጣም ወደ ስራ መመለስ አለብኝ። ድንገት ገብቼ ብዙ ሰዓት አወራሁኝ። እሺ ቅዱስ ዮሐንስ አፈወርቅም ለምሳሌ ምን ይላል? ነፃ ፈቃድን በጣም በየቦታው ላይ ነው እንዳልኩት አንስቶ የሚናገረው። ግን አሁን ስለ እምነት ሲናገር በአንድ ክፍል ላይ እንዲህ ብሎ ይናገራል። ምንድነው? እምነትም ከእግዚአብሔር ነው ተብሎ ሊነገር ይችላል። ትክክል። ከምን አንጻር? ለምሳሌ እግዚአብሔር ልጁ ኢየሱስ ክርስቶስን ባይልክልን ኖሮ እኛ ነፃ ፈቃድ ስላለን ብቻ በቃ እንደዚሁ እናምናለን ማለት ነው? አይደለም፣ አናምነው። ነፃ ፈቃዱን ራሱንስ እንድናምንስ የሰጠን ይህንን ነፃ ፈቃድ ማለት ነው ማን ነው? ራሳችን ነፃ ፈቃድን ለራሳችን አዘጋጅተን ነው? በፍጹም አይደለም። እግዚአብሔር ይህንን የሰጠን። ከዚህ አንጻር ቢሆን መልካም ነበረ። አሁን እየተወራ ያለው ስለሱ አይደለም እያልኩ ነው ጁሲ። እየተወራ ያለው ስለ እንደዚህ አይነት ጉዳዮች አይደለም። እየተወራ ያለው ጸጋው ገና ከጅምሩ ያንን ሰው የሚያድነው ስላመነ ነው ወይስ አይደለም? ጸጋው የሚያድነው ኮንትሮቨርሲ ምንድን ነበር ይዞ የመጣው? ጸጋው የሚያድነው በእምነት ነው። በነገራችን ላይ ይሄ የፔላጂያን ኮንትሮቨርሲ ከአውግስቲን ጋር ተያይዞ የመጣው ነገር በጣም አስቸጋሪ ነው። ለምን ካልከኝ ይኸው አሁን አንተ ሴሚ ፔላጂያን ያልከው ራሱ እሱ የክርስትና ትምህርት ነው። የአውግስቲን ግን የኖስቲኮች ትምህርት ስለሆነ አይደለም። እሱ አንተ የተረዳበት ወይ ነው እንደሳብ ያላስ ፔላጂያንም ግን ሂስቶሪካል ናቸው ነበሩ፣ የተወገዙ ናቸው። ያንን የቅድሙን ጽሁፍ ሙሉ እንዳነብ ለምን አትፈቅድልኝም? አጉስቲኖስ የምንቀበለውና ማንቀበለውን እኔ እኮ እነ ፔላጂየስ የተወገዙ አይደሉም አላልኩም እንዴ? እሱ ኢቨን በጉባኤ ደረጃ ላይ እነዚህ እየተባለ እኮ ከተነገረላቸው ውስጥ እኮ አንዱ እነሱ እነ ፔላጂያኖች ጨምር እኮ ናቸው። እኔ አሁን እሱን አይደለም እያልኩ ያለሁት። ቅድም የጀመርኩትን ለአንብብ ላልከው እሱ ጓደኛ የጻፈውን ጽሁፍ ነው። እሱን ቀስ ብላችሁን የስወጣ አንብቡት። ምንም አሁን ለእኔ አሁን እሱ ስለማይጠቅም ማለት ነው። እኔ እያወራ ያለሁት ስለ አውግስትን ነው። እናንተ ከአውግስትን የቱን ትቀበላላችሁ የቱን አትቀበሉም? እሱን ተማማሩበት። አሁን እሱ እዚህ ርዕሳችን ላይ የሚጠቅም አይደለም። እኔ እያልኩ ያለሁት አውግስትን የሆነ ሰዓት ላይ ትምህርቱን ቀየረ። ትምህርቱን ሲቀይ ትምህርቱን ቀይሯል አልክ። ጥሩ ነው። የቀየረው ከትክክለኛ ወደ ስህተት ነው ወይስ ከስህተት ወደ ትክክለኛ ነው የቀየረው? ወደ ትክክለኛ ነው፣ ግን እዛ ላይ የተለጠጠ ቪዎች አሉት። ቆይ አንዴ፣ ከስህተት ወደ ትክክለኛ ነው የቀየረው? አዎ። እስቲ ምን ከሚባል ስህተት በማስረጃ ነው የምታሳየኝ? ግን ማስረጃውን አሁን ማውጣት አልችልም ካልክ ግን ቶ እሺ ልተው። ምክንያቱም አሁን ላይ ፊሊ ሰላም ለአንተ ይሁንና፣ አሁን ጆሲን የጠየኩት ጥያቄ ነበር። አውግስትን ትምህርቱን እንዳስተካከለ ታውቃለህ? እንዳስተካከለ አለበለ ለነገሩ እንደቀየረ ማለት ነው። ሁሉንም አላልኩም። ችግር ነው። ሁሉንም አይደለም። እሺ፣ ስለዛ አሁን አንዳንድ የትምህርት የፖዚሽን ሪካንቴሽን ካለ ትላለህ ወይም ሪትራክት ካደረገ ለምሳሌ የጸጋ ትምህርቱ ላይ አድርጓል። ራይት ኮስታድ አሁን ይሄ ርዕሳችን ይሄ ነው፣ ግን አንተ ቅድም ልታወራ ልገባ ነበር። ስለዛ አሁን ለዚህኛው ስለ ካቶሊክ አይደለም፣ ስለ ካቶሊክ እኮ አይደለም ፊሊ። አውግስትን ላኩስ እሱ የተነሳው ለምንድን ነው የሚለው መታወቅ አለበት። አውግስትን ትምህርቱን እያሉ ነው። ቆይ አንዴ ፊሊ ወይ አንዴ እባካችሁን ቆይ አንዴ ፊሊ አይሰማም። ኦኬ ፊሊ አንዴ ሚዩት አድርገውና ክፈተው። ሚዩት አድርገውና አሁን ክፈተው እስቲ አውራ። ይሰማል አሁን ጋይስ? ፊሊ እስቲ አውራ ፊሊ። እኔ እኮ አላየውም ራሱ አይሰማኝምም አላየውም። ፊሊ አይታይም አይሰማም እየተባለ ነው። ፊሊ ውረድና ግባ።
እንዳለ ሙሉ ኮሜንት ሆነ እሱ ነው። ግባ እንዴ! እያንጎራጎርን ነው ጋይስ። እስቲ አሁንስ ገብቷል ፊሊ? እስቲ የሚሰማ ከሆነ እስቲ አሳውቁን። እኔ ጋ አይሰማም። አንተ ጋር ማይሰማ ከበፊት ጀምሮ ነው ላይ ያለ ነው። እንሰማሃለን፣ የተወሰኑት እንሰማሃለን፣ የተወሰኑት አንሰማም። ከስር ግን በቃ ችግር የለውም። በእርግጥ ፊሊ አሁን አውግስቲን የጸጋ ትምህርቱ ላይ ሀሳቡን እንደቀየረ ምናምንም እሱን አላቅም ምናምን ስላልክ ምንም በእርግጥ የምንወያየውም ስለሌለ ችግር የለውም ባይሰማም ያንተ። እንደ አጠቃላይ ግን እንግዲህ የአውግስቲንን ትምህርት እስቲ እንትን አንብቡ ለሌሎቻችሁም። ጆሲ ካነበብከው እሰየው ጥሩ፣ ካላነበብከውም አክቹዋሊ አንተ አንብቤዋለሁ ብሏል። ስለዛ ለሌሎቻችሁ ፕሪዴስቲኔሽን ኦፍ ዘ ሴንትስን አንብቡት። በቃ ፕሪዴስቲኔሽን ኦፍ ዘ ሴንትስ የቅዱሳን ቅድመ ውሳኔ የሚል ትምህርቱን እዩት። በጣም ብዙ ነገሮቹ የአውግስትን በዚህ መጽሐፍ መሰረት ማለት ነው። አሁን ይህን መጽሐፍ እንደ ዋና ልንይዘው የምንችለው ለምንድን ነው? ሀሳቤን ቀይሬያለሁ ብሎ ስለሆነ ብቅ ያለው። ከዛ በፊት ያሉትን ሁሉ ይሄ ልክ እንዴት ነው ቁርአን ላይ አብሮጌሽን የሚባል ነገር አለ አይደል? ቁርአን ላይ አብሮጌሽን ማለት የሆነ አያ ይወርድና የሆነ የቁርአን ክፍል ማለት ነው የሆነ ጥቅስ ይወርድና ከዛ በኋላ ቀጣይ የሚወርደው አይደለም አኪ ኖ ኧረ እኔ አውግስቲን እንትን ለማለት አይደለም። ስለ አውግስቲን እናገራለሁ። ቆይ አንዴ እና ኮምፔሪንግ ሂም ሊትራሊ ቱ ዘ ቁርአን አይደለም። ኧረ አንዴ ቆይ እባክህን። እኔ ከቁርአን ጋር እያነጻጸርኩት ሳይሆን ያው በቁርአን መልኩ እያስረዳኋቸው ነው እንጂ ንጽጽር አይደለም፣ ለማስረዳት ያህል ነው። እና ምንድን ነው በጣም አይደል እንደምታስረዳ አይ ነገሩ እንዲረዱት እኮ ነው። እና ምንድን ነው የሆነ ነገር ይወርድና የሆነ አያ ማለት ነው የሆነ ቁርአን በአንድ ይሄ በመጽሐፍ ደረጃ ሙሉን ዝም ብሎ እንደዚህ ብቅ ያለ አይደለም። በመጽሐፍ መልክም አይደለም። አክቹዋሊ የሪሳይቴሽን ነገር ነው፣ ዝም ብሎ የሚባል ነው። በቃል ኦራሊ ነው የሚመጣው እና እንደየጊዜው እንደየሁኔታው የሆነ ሰዓት ላይ ነው ብቅ የሚለው። ለ20 ምናምን ዓመት ሙሉ አይ ቲንክ ካልተሳሳትኩኝ የሆነች ጥቅስ ወይም የሆነች አያ ትወርዳለች ወደ እንግዲህ ደሶኮልድ ነብዩ ሙሐመድ ማለት ነው። እና የሆነ ቃል ለምሳሌ ይወርድለትና እሷን ከያዘ በኋላ ከሆነ ጊዜ በኋላ ግን መሻር ትክክል፣ ከሆነ ጊዜ በኋላ ሊሻር ይችላል፣ ያኛው አያ ሊሻር ይችላል። አይ እንደዛ በሚል በሌላ አያ። ስለዚህ አሁን ሙስሊሞችን ሄደህ ብታወራቸው ትልቁን ቦታ ሊይዝ የሚችለው የትኛው ይሆናል ማለት ነው? ይሄማ ተሽሯል በዚህኛው አያ። ስለዛ ባለስልጣን የሚሆነው ሽሮ የመጣው በኋላ ላይ የመጣው አያ ይሆናል። አሁን ወደ አውግስቲንም ስትሄዱ አውግስቲን አስቀድሞ ያስተማረው ትምህርት ነበር ስለ ግሬስ ስለ ጸጋ አስተማረና በኋላ ላይ ግን አሁን እዚህ ጋር ተሳስቼ ነበረ ብሎ አብሮጌት አድርጎታል። አሁን ያኛውን አጣፋው ማለት ነው። ስለዚህ አሁን ትልቅ ስልጣን የሚኖረው የአውግስቲን ነገር ለመረዳት ይህ መጽሐፍ ነው። ይህ መጽሐፍ ነው ስለ ጸጋ ምናምን ማለት ነው። ይህ መጽሐፍ መቼ የጻፈው አውግስቲን ነው? ስለ ጸጋና ስለ ነጻ ፈቃድ 420 መጨረሻ አካባቢ ወይም 430 መጀመሪያ ላይ 420 መጨረሻ ምናምን ኦራንጅ ላይ እና ካርቴጅ ላይ ቤዝድ ኦን ዲስ ቲቺንግ ነው ፔላጂየስ እና ሴሚ ፔላጂየስ ትምህርቶችን ያሸነፈው። የኦሬንጁ እንኳን የኦሬንጁ ካውንስል ላይ ራሱ የተወሰነ ሪዘርቬሽን አለኝ እውነቱን ለመናገር ግን whatever is said in the council is not taken as an infallible teaching። ስለዛ ኢንፋሊብል ካልሆነና የራሱን የቻለ ስህተት ሊኖርበት የሚችል ከሆነ እሱን ያዝ እናድርገውና ነው የምልህ
እኔ አሁን ጉባኤያቱ ምናምን አይደለም እኮ ቀጥታ አውግስቲንን ማለት ነው። ከዛ በኋላ ቤዝድ ኦን ዲስ አውግስቲኒያን ቲቺንግ አይደለም ፖፖዞሲሙስ አቋም የሆነውን ነገር ወስዶ ኢስት ኤንድ ዌስትን ያፈራረማቸው። እኔ እንግዲህ እሱም ይሄኛውን ታሪካችሁን አላውቅም። አረ ታሪካችን በል ከመለያየታችን በፊት የነበረ ነው። አረ ዝም በል በእውነት ኦራንጂማ እኔ what I said is ፖፖዞሲሙስ not orange ኦሬንጅ ካውንስሉን እኮ እያልክ መስሎኝ እኮ ነው ፓፓ። ኦራንጂ ቤዝን አገስቲን ነው ያልኩት፣ ግን ይሄ ያልኩት ይሄኛው እዚህ ላይ ፖፖዞሲሙስ የኢስት ኤንድ ዌስት ቢሾፖች እንዲፈርሙ አድርገዋል። this was before schism። አሁን እሱ ከምን አንጻር ፈረሙ ምናምን? አሁን የአውግስቲን ኢንፍሉዌንስ አይደለም፣ እውነቱን ለመናገር በጣም ትልቅ ኢንፍሉዌንስ የነበረው ሰው ነው። ስለዛ ነገሮችን ባለመረዳት ውስጥ አንዳንድ የተደረጉ ነገሮች ሊኖሩ ይችላሉ። እኔ አውግስቲን ጭራሹን አውግስቲን ማለት ነው ጭራሽ በቤተክርስቲያን ታሪክ ውስጥ የሆነ ጤነኛ አባቶች የምንላቸው እንደውም ሲቃወሙት የነበሩትን ነገር ሲናገር ትላለህ። በተለይ ጸጋና የነጻ ፈቃድ ምናምን የቅድመ ውሳኔ ላይ። ስለዛ እሱ በጣም አስቸጋሪ ነው። ለማንኛውም ማንም ምንም አለ፣ ግን ሉሲዬ ዋናው ነገር ቄርሎስ ራሱ እኮ አውግስቲን እንዴ ሮማንስ ምናምን ካየው እኮ ተሴም ሲንሲር ኦፍ አሌክዛንድሪያ ኤክስፕላኔሽን ኦፍ ዋት ኢዝ ፔላጂያን ሄረሲ ሲሪል ነው። ሲሪል ምን ሲሪል ምን አውግስቲኒያን ነው ሲሪል? I didn't say he is Augustinian። ምንድነው ቴዎሎጂያቸውና ፊሎሶፊያቸው ሲሪል ኮረስፖንዳንስ ነበረው ከአውግስቲን። እንዳውም የንስጥሮስን ሄሬሲ ለአውግስቲኖስ ያስረዳው ሲሪል ነው። ፔላጂያን ሄሬሲን ለሲሪል ያስረዳው አውግስቲን ነው። እሱ አይደለም የኛ ጥያቄያችንና ሀሳባችን ነው። ከስር እየመለስኩለት ለአንተ አልነበረም። ለሌላ ሰው ነው። አንተ ልጅ ኮመንት ላይ ትመልሳለህ። እዚህም እኮ አታወዛግበኝ። ስቲሎስ እኮ አጠገባችን እዚህ ነው። ከስር ስለጻፈ ለሱ ነው። እና እዛው ታች መልስለት አባቢ ቲቺንግ ነው። ፖፖዞሲሙስ ኢስት ኤንድ ዌስት ቢሾፖችን ያፈራረሙት ኢንክሉዲንግ የአሌክዛንድሪያን ቢሾፕ ማለት ነው። መቼ ማለት ነው? መቼ ነው እሱ? ቢፎር ኤፌሰስ ኢቭን መቼ ቢፎር ኤፌሰስ ከሆነ ከ431 በፊት ማለት ነው አይደል? ስለዚህ አሁን ጭራሹኑ ምናልባት ይሄ መጽሐፍም ለሰዎች ይሄ የአውግስቲን መጽሐፍ ራሱ ያናል አቬለብል ሳይሆን በፊት ማለት ነው። ማኑስክሪፕቶችን ኢዝሊ ነበር ሼር የሚደራረጉት አይደለም። ይሄ ጽሑፍ ራሱ የተጻፈው ሌት 20s ላይ ወይም ኤርሊ 30s ላይ ነበር ይሄ ጽሑፍ ራሱ የተጻፈው። ስለዚህ የኤፌሶኑ ጉባኤ ሰሞን አካባቢ ላይ በዛ ዘመን አካባቢ ላይ በዛ ዓመት አካባቢ ላይ ነው ኦልሞስት የተጻፈው። ስለዛ ኢቭን ከዛ በኋላ ነው አውግስቲን አሁን ይህን ነገር የተናገሩ ምናልባት ሊሆን ይችላል ማለት ነው። አይተዋል። እና አሁን ዋናው ቁም ነገር ምንድን ነው? እናንተ የአውግስቲን የተናገረውን ነገር ሁሉ አንቀበልም ካላችሁ ያና አሳሳቢ ነገር ያለው አይመስለኝም። ግን ያው እንግዲህ ሊቁን ሰምሃው ዲፌንድ ለማድረግ ያህል ይመስለኛል። እና ዲፌንድ ከማድረግ አንጻርም ግን እኔ ይሄ በደንብ ቢታይ ጥሩ ነው ብዬ አስባለሁ። ይሄ ጽሑፉ ምክንያቱም በቃ እኔ ስቼ ነበረ ካለ አስቀድም የነበረውን ትምህርት ፊልም አንቺ አትሰሚም አባቢ ወይስ ዝም ብለህ እኔ እናንተ እናውራ? እንደዚህ እኔ እናንተ እናውራ ዝም ብለህ እንደዚህ ለእኛማ ትሰማለህ። በቃ ያውራ እንግዲህ ምን ይደረጋል? ዝም ብለህ አውራ በቃ አውራና እስቲ
እሱ አሁን አንተ ያልከው በፊት ነው። እሱ አሁን አውግስቲን ሀሳቡን እንደዚህ ወይም የፖዚሽኑን ሪካንት ከማድረጉ በፊት እንደዛ አሁን አንተ ያልከውን የሚመስል ነገር ነበረው፣ ጥሩ ነበረ። በኋላ ግን ሀሳቡን ቀይሯል። ያው እሱን አላቅም ስላልክ አሁን ያልኩን መጽሐፍ አንብቡ። ፕሪደስቲኔሽን ኦፍ ደ ሴንትስ የተሰኘ ጽሁፉን አንብበው። ጸጋው በእምነት የሚለውን ራሱ የሚፈታበት መንገድ በጣም የሚደንቅ ነው። ጸጋው በእንዴ ምላሽ ነው ራሱ የሚሰጠው ለእንደዚህ አይነት ጥቅሶች። አሁን ይሄ እኛ ለምሳሌ ካልቪኒስቶችን እንዴ ምንድነው ሪጀነሬሽን ፕሬሲድስ ፌዝ ብለው ሰው ዳግም ከተወለደ በኋላ ያምናል ምናምን አይነት የሚመስል ነገርን ይናገራሉ። ያው ዳግም የሚወለደው አሁን ሉትራኖቹም እንደዛ የሚመስል ነገር አለ። በእርግጥ የሚመስል ነገር ያንን ዳግም ልደት የሚያገኙት በጥምቀት ምናምን እንደሆነ ይናገራሉ ሉተራኖች። ከዛን ያምናሉ አይነት ነገር ማለት ነው። እምነት ይፈጠራል አይነት ነገር ወይም እምነት ይሰጠዋል ከእግዚአብሔር አይነት የሚመስል ነገር ይናገራሉ። እና አውግስትን አሁን ለነሱ ይቀርታ አሁን ለነዚህ ለሉትራኖቹ ምናምን ወይም ለካልቪኒስቶቹ እንዴ ድህነትማ በእምነት ነው። ያው እነሱም እንደዚህ ይላሉ። በእርግጥ ግን ኢቨን ሪጀነሬሽንም ጭምር ጸጋን ስፔሻሊ ጸጋው በእምነት አድኗችኋል ስለሚል የእግዚአብሔርን ጸጋ ለመቀበል ሰው አስቀድሞ ማመን አለበት። እምነት ነው የሚቀድመው ጸጋን ለመቀበል የእግዚአብሔርን ጸጋ ለመቀበል ብለን ኤፌሶን ምዕራፍ 2 አሁን እንጠቅሳለና ቁጥር 8 ላይ ያለውን ጸጋው በእምነት አድኗችኋል የሚለውን እሱን ይህንን እንደ ጥያቄ አድርጎ ምላሽ ለመስጠት ይሞክራል አውግስቲን። እና ሰማው የሆነ ካልቪኒስቲክ የሆነ ነገር አይችበታለሁ ሳይሆን ይሄ ነገሩ እንኳን ግልጽ ይመስለኛል። በተለይ ሶላ ግራሺያ ላይ ጸጋ ብቻ ትምህርቱ ላይ ብዙም ከነሱ ያልራቀ ይመስለኛል። ኤኒዌይስ ምንም ሆነ ምን ግን በቃ እናነበውና አንብቡትና እናንተ ኮላቦሬቲቭ ኢሌክሽን እና ሰው የሚሰራውን ስራ ያስፈልጋል። እሱ ደግሞ በጸጋ ነው። ፊደስ ፎርማታ ኢቨን ዩዝድ ኢት ወርድ ፎር ወርድ ፊደስ ፎርማታ የሚባለው እንዴት ነው ከሉተራን እና ከካልቪኒስት ጋር አንድ አድርገህ ልትወስድ የምትችለው? ታዲያ ፊደስ ፎርማታን ይጠቀማል። እንዴት ነው ከሉተራን እና እኔ ጸጋው ላይ ብቻ ነው ያልኩት። እኔ ሙሉ በሙሉ አሁን ቅድም ራሱ እኮ እያነበብኩኝ እኮ ከሉትራኖቹ ጋር ምናምን ከካልቪኒስቶቹ ጋር ግን ይኸው በዚህ ይለያያል እያልኩኝ እኮ ስጠቅስ ራሱ ነበር እያነበብኩኝ እና እያንዳንዱ ነገር ላይ አይደለም ስለ ነፃ ፈቃድ እኮ አይሰማም እየተባለ ነው። በእርግጥ ተደዋወሉ ያስብላል እኮ በእውነት አውግስቲን እኮ ነፃ ፈቃድ ኮመንት ላውሩ በቃ እናንተ ጋይስ ትላለህ እንዴ? ቆይ የጆሲም አይሰማም እንዴ ጋይስ? አንተ የጆሲም ካልተሰማ በጣም ነው የሚደብረው በእውነት። የጆሲ ይሰማል። አረ የጆሲ ራሱ የጆሲ ይሰማ ነበር ጋይስ። እስካሁን ግን ይሰማል። እንግዲህ እያደረጉኝ ነበር በጣም አሪፍ። እና ኤኒዌይስ በቃ በርቱ ምናምን። ጌታ በነገር ሁሉ ደግሞ ይርዳችሁ። እኔ ወደ ስራ ልመለስ። አሹ ኦኬ፣ አሹ አይደለም ማን ነው? እሺ ይብራ አዲስ ፓፓ
እኔ እኔ በጣም በቃ እንደው ሞዶ ሰው ስለሆነ አሹዬን የምጠራው አይደብራችሁማ? ኤስድሮስን ባይዚ አንተ እሺ ገባህ፣ ግን እንዲሁ ገብተሃል። ላይፍ ትገባለህ እንዴ? አዎ ፋንታ ትክክል። ያለ ኤስድሮስ አይታየኝም እኮ እኔ ትታያለህ አትታየኝም እንዴ? ኤስድሮስም አይታያችሁም ጋይዝ? ኧረ ለእኛ ፖዝ ነው አሉ ኤስድሮስም። በል እንግዲህ መልካም ውሎ ይሁንላችሁ። አብዛኛው ሰው እየታየም አይደለም። እኔ ነበርኩ የምታየው። እኔም ልውጣና ቻው። አዳም መልካም ጊዜ። እሺ አኬ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እኔ ጋር ራሱ ፍሪዝ አድርጓል እና ሊዘጋ ነው መሰለኝ፣ እየተሽከረከረ ነው። ካልዘጋ መቀጠል ትችላላችሁ። እኔ ግን መንካት አልችልም። ምንም ስክሪን እየነካው አይደለም። ይታዩዋል እንዴ ላንተ? እኔ ኮሜንትም አይታየኝም፣ ኮሜንትም አይታየኝም። ጆሲ እንትን ይላል ሲናገር ሰማሁት። የፊሊ ችግር አይመስለኝም፣ የኤስድሮስም ይመስለኛል። አንተ ላይ የሆነ ነገር ግልጭ አድርጓል አፑና ከዛ እነሱ ቢወጡ ቢገቡ ምንም የሚያመጣው ለውጥ የለም፣ ይዘጋል። ያጋጥማል። ትላንትና ምን አይቻለሁ፣ ሙሉ ቤት አቤል ሲያወራ እዛ ይሰማቸዋል፣ እኛ ከታች አንሰማም ምናምን እንደዚህ ያደርጋል አንዳንዴ። አሁን አኬ ወጥቷል። አኬ እስካሁን አለ ይታየኛል። ታውቃለህ ወጣስ ትልቁ ላይ ነው ያለው። በቃ ሰላም ደሩ እንደዛለ አኬ ማን ነው? አጋቱን ድምጽ ራሱ ተቀይሯል። እሺ በቃ ሰላም ደሩ ሁላችሁም፣ እናመሰግናለን። ጆ ሁላችሁም ሰላም ነው። እሺ ሰላም። እንዲህ ብዬ ነው የምዘገው ነገር ቆም። ከፓወር ነው ማጥፋት